በአንድ ቀዝቃዛ ክፍል ውስጥ አንድ ትልቅ የበረዶ ቁራጭ ተቀምጦ ነበር። የክፍሉ ሙቀት ከዜሮ በታች 5 ዲግሪ ነበር። አንድ ሰውም ክፍሉን ለማሞቅ ወሰነና ሙቀቱን ማሳደግ ይጀምራል። ሙቀቱ ከዜሮ በታች 4 ዲግሪ ላይ ይደርሳል። በረዶ ላይ ግን ምንም ለውጥ ሊታይ አልቻለም። አሁንም ሙቀቱን ከዜሮ በታች 3 ዲግሪ ላይ ያደርሷል። አሁንም ምንም ለውጥ ሊታይ አልቻለም። ሰውየው በጣም ደከመውና ሙቀቱን እየጨመረ ከዜሮ በታች 1 ዲግሪ ላይ ያደርሷል። በጣም በሚገርም መልኩ አሁንም በረዶ እንደነበረ ነው። ነገር ግን ልክ ሙቀቱ 0 ዲግሪ ላይ ሲሞላ ያ ትልቅ በረዶ በድንገት ወደ ውሃነት መቅለጥ ይጀምራል። የቀደሙት የሙቀት መጨመሮች በረዶን አላቀለጡትም ነበር። የሚገርመው ግን በረዶ እንዲቀልጥ ውስጣዊ ዝግጅት እያደረጉለት ነበር። ለውጡ የታየው መጨረሻው 1 ዲግሪ ላይ ነበር። ወዳጅ ህይወት ላይም ልክ እንደዚሁ ነው። ዛሬ ላይ ቲክቶክ ላይ የምትለቃቸው ቪዲዮዎች ምናልባት እይታ ባያመጡ ያሳለፍካቸው የድካም ቀናት ያንን ሁላ በረዶ እንደሚያሞቁት የሙቀት መለኪያ ዲግሪዎች ናቸው። ውጤቱ በአንዴ ባይታይም በውስጥ የራስ መተማመን እያደገ ነው። በጽናት ደግሞ ከቀጠልክ የምትፈልጋቸው ውጤቶች ይመጣሉ። ስራም ቫይራል ሆኖ መውጣቱ አይቀርም። በቲክቶክ ላይ በጽናት እየሰራ የአልጎሪዝሙ ሚስጥር ተረድተ ትልቅ ውጤትና ገቢ ማምጣት ከፈለክ በአንቱ አንኮች ጌላ ዝግጁ ነኝ። ኮንሲስታንሲ ብለ ኢንቦክስ አድርግልኝ።